እርጉዝ እያለሁ ከሚበሉልኝ ምግቦች ውስጥ ዛሬ አንደኛውን ነው የምሰራላችሁ። መኮረኒ በእንደዚህ አይነት አሰራር ከሞከራችሁት በኋላ ያኛውን አሰራር አትወዱትም። መጀመሪያ የተጠቀምኩት አንድ ሽንኩርት ከዛ 2 ቲማቲም ነው። ሽንኩርቱን አደረኩኝ በውሃ ያበሰልኩት። ከዛ ቲማቲሙን ደግሞ ከትፌ ጨመርኩት። ከዛ ኋላ በደንብ አበስለዋለሁ ዘይት ሳላደርግ ማለት ነው። ከዛ በመሃል አጥቤ የነበረውን እቃ አንስቼ አስገባው። ከዛ በመሃል ደግሞ ድጋሚ የተጠቀምኩትን እቃ አጠብኩኝ። ከዛ ኋላ ዘይት ጨመርኩና ጠበስኩት። ትንሽዬ ቲማቲም ድልህ አደረኩኝ። ከዛ በኋላ ትንሽዬ በርበሬ ለሰራችሁን ቅመም መጨመር ትችላላችሁ። ክኖር፣ ቁንዶ በርበሬ፣ መጥበሻ ቅጠል ምናምን። ከዛ ጨው አረኩ። ከዛ መኮረኒን ቀነስኩና እሱን በደንብ አድርጌ አጠብኩት አቧራው ደስ ስለማይል። ከዛ በኋላ ውሃ ከለስኩት ቁሌቱን። ከዛ በኋላ ውሃው ሲፈላ መኮረኒውን ከተትኩት። እዩት ውሃው ሲመጥ እንዴት ደስ እንደሚል ማለት ነው። ከዛ እኔ ቸኩዬ ስለነበር እስኪቀዘቅዝ ራሱ አልጠበቅኩም። ሲቀዘቅዝም በጣም ነው የሚጣፍጠው። ከዛ እንደዚህ በቆንጆ ሳህን ሰርቭ አደረኩኝና ኡፍ እያልኩኝ በላሁት። በጣም ነው የሚጣፍጠው። ሞክሩትና ከዛ ኮመንት አስቀምጡልኝ። እወዳችኋለሁ። ባይ